ጤና ይስጥልኝ እንዴት ሰነበታችሁ? ዛሬ መናገር የፈለኩ ስለ ልጃችን ስለ ወጣቱ አዶናይ ነው። አዶናይ በጣም ጎበዝ ጥሩ መንገድ ይዘዋል። ይሄን መንገድ የያዘ ሰው ማበረታታት አለብን። አንዳንድ ጊዜ እንደዚህ ጎበዝ ሰው የሚታይ ሰው ብዙ ጠላት የሚነሳ ነገሩን ሊያበላሽ ሞራሉን ሊያበላሽ የሚነሳ ጠላት አለ። ጠላት ደግሞ ከወዳጅ ነው የሚነሳና እንደዚህ ሁላችንም የሚያጋጥመን ነውና አንድ እኔ እንደ አለፍኩበት መናገር የምፈልግ ምንድነው እንደዚህ አይነት ሲያጋጥመን እኛ መልካም ነገር ሰርተን መታየት አለብን። ጥሩ ነገር ሰርተን እንጂ በበቀል ካደረግ ጥሩ አይደለም። አሁን ልጅቷ ስለበደለች እሷን ለመበደል ይሄ በቀል አይጠቅምም ለማንም። አዲስ ነገር መፍጠር አለብን። በቀል ከማድረግ ይልቅ መልካም ነገር ማድረግ። ለምሳሌ እሷ በደለች አይደለም፣ አንተ ደግሞ አዲስ ነገር ሰርተ መታየት አለብህ። አዲስ ነገር። ምክንያቱም ይሄ ሁሉ እየሰራ ይሄ ሁሉ የተንጨበጨበብ ምን ይሆናል? ዜሮ ነው የሚሆነው። አየህ፣ ጠላት ምን ያደርጋል? ተናደ ልጅቷ ላይ አንድ ነገር እንድታደርግ ወይ እስር ቤት እንድትገባ ወይ ህይወት እንድታጠፋ ነው ሆነ ብሎ ጠላት የሚያደርግ። ይሄ ታወቅ ነው። አሁን የሰው ልጅ ማለት ነው ሰይጣንን በልጦታል። እንዲያውም ሰይጣን የተሻለ ሆነዋል። በጣም በሚገርም በክፋት ተነስተዋል ሰው እና ማድረግ ያለብህ አሁን ምንድን ነው? መልካም ነገር ጥሩ ነገር ሰርተህ መብለጥ አለብህ፣ መታየት አለብህ። ያን ጊዜ ለአንተም ለራስህ ደስ ይልሃል። የሚከተሉ እነዚህ ሁሉ ሚሊዮን የሆኑ ከሚሊዮን በላይ የሆነ ህዝብ ደስ ይላቸዋል። እንደዚህ ነው ለባምነት ይሉሃል። አለበዛ ተናደ በመጥፎ ላይ እርምጃ ከወሰድክ ጥሩ አይደለም። አንዳንድ ጊዜ እኮ ለሰው ብለህ መልካም ነገር ታደርጋለህ፣ ትሻገራለህ። ተከታዮች አንተ አንድ ሰው ነህ፣ የበደለችህም አንድ ሰው ናት አይደለም? ተከታዮች ቀስማቸው ይሰበራል። አንተ ከቦታ ስትጠፋ፣ መጥፎ እርምጃ ላይ ስትሄድ። ስለዚህ አንተ ገና ወጣት ነህ። አሁንም ጠላቶችን የሚያሳፍር መልካም ነገር ስራ፣ አዲስ ነገር ስራ። ከአሁን ከሰራ የበለጠ ስራ። ያን ጊዜ ነው ቁጭትን የምታወጣ እንጂ በመበቀል ወይ ደግሞ እሷ ላይ መጥፎ ማሰብ ምንም የሚጠቅም አይደለም። ምንም በቃ አንዳንድ ጊዜ እንዴት ነው ጥሩ ነገር ከአጠገብ ያለ ወዳጅ አንተ በማታውቀው መጥፎ ሲሰራብህ ቀስም ይሰበራል። አውቃለሁ፣ አትቋቋምም። በጣም ይከብዳል። በጣም ግን መልካም ነገር እያደረግ ነገሩን ቀይሮ በመልካም ነገር። ሌላ ደግሞ ምንድነው እንግዲህ ፍቅር ማለት ከሰውነታችን በጠቅላላ የተያዘ ነው። እሷን ለመርሳት ጊዜ ያስፈልጋል። አንድ ልመክር የፈለግኩ ምንድነው ያው የስነ ልቦናም አሉ። ይሄ ደግሞ በጣም የማደንቃቸው እኔ የማውቃቸው የስነ ልቦና እንደዚህ አይነት የክህደት ላይ የሚሰሩ አሁን ወጣቶቹ ብዙዎች አሉ። ምን ማድረግ አለብህ? ልጅቷን ሁል ጊዜ ውስጥ አለማምጣት፣ ያሳለፍከውን አለማሰብ። ከተቻለ እሷን ለመርሳት ሞክር። ሌላ ደግሞ ፎቶዋን አቲ ፎቶዋን። ሶስተኛ ደግሞ እየወጣ ስለሷ አትናገር። እርሳው፣ በቃ ተው፣ በቃ አትናገር። ፍጹም ስለሷ ከማንም ጋር ሆነ አታንሳት። ለምሳሌ አንድ ወረቀት ስንጽፍ ጽፈን እላዩ ላይ ብንደግም ምን ዋጋ አለ? ችክችክታ ነው የሚሆነው። ምንም አይነበብም አይደለም? ግን አዲስ ወረቀት አምጥተን ብንጽፍ እንደ አዲስ
እንጽፋለን፣ ይነበባል። አዲስ ምዕራፍ ማለት ነው። እላዩ ላይ ብንደግም ሌሊቱን በሙሉ ስለሷ ቀንም ስለሷ ፎቶዋ ያሳለፍከው ሁሉም ነገር እያመጣ ካሰብክ የጻፍከው ላይ መድገም ማለት ነው። ምንም አይነበብም። በአእምሮ ውስጥ እንደሱ ነው የሚሆንብህ። ስለዚህ ማድረግ ያለብህ አንተ ምንድን ነው? ሌላ ምዕራፍ አምጣ፣ ሌላ ነገር አምጣ፣ ሌላ አዲስ ነገር ጻፍ። ተውሱን የአሁኑ ስብራት ለአንተ ትምህርት ነው። ሰው ሁል ጊዜ መልካም ነገር ሲሰራ በብዙ መንገድ ነው የሚያልፍ። ይሄ ደግሞ ለትምህርቱ ነው። መጥፎ ነገር ሲመጣ እዛ መኖሪያችን ሳይሆን ማለፊያችን ነው። በዛ አልፈን ነው መልካም ነገርን የምናገኝ። ለሁሉም ለወጣቶች ማለት ነው። አንተ ገና ወጣት ነው፣ ብዙ ነገር ይጠብቀሃል። ስለዚህ ያንተ ማደግም ያንተ ማለፍም በቅናት የተነሳም ይመጡብሃል። ኖርማል ነው ይሄ። ዛሬም አለ፣ ነገም አለ፣ ለወደፊትም አለ፣ ለሁል ጊዜም አለ። ይሄ እንደዚህ የቅናት መንፈስ አለ። ስለዚህ ልጅቷን ተጠቅሞ ቀስም ሊሰበር የሆነ ነገር እርምጃ ወስደ በራስ ላይ ከዚህ ሚዲያ እንድትጠፋ ነገር እንዲበላሽ ነው ሀሳባቸው። ይሄንን ተው፣ ንቃባቸው። ሌላ ምዕራፍ ሂድ፣ ሌላ መልካም ነገር ስራ። ያን ጊዜ ነው አንተ ድል የምታደርግ። ያን ጊዜ ነው ተከታዮች ሁሉ የሚያንጨበጭቡልህ። በቀልም በበቀል ካደረግ ማንም አያንጨበጭብልህም። ምን አይነት ሰው ነው? ደካማ ይሉሃል። ሌላ ደግሞ እንዳታለቅስ፣ ማልቅስ ከፈለክ ደግሞ ተደብቅ። ሰው ፊት እንዳታለቅስ፣ ሚዲያ ላይ አታልቅስ። ያች እናትህ ስለምን ታስጨንቃታለህ? እናት እኮ እናት ናት። አንተ እስር ቤት ገብታ ስንት ነው የተሰቃየች? ለወንድሞች፣ ለእናት፣ ለተከታዮች መልካም ነገር ስራና አስደስተን። ኦኬ። ወንድ ነው። ወንድ አያለቅስም እኮ ለሴት። ኖ። አንተ ወንድ ሁን። ጥርስ ነከስ፣ ቀበቶን ሸቀጥ አድርገ አስረ ወደፊት ገስገስ። በቃ ገና ብዙ ነገር ያጋጥመሃል። ነገሩን በመልካሙ እያደረግ ሂድ፣ ገስገስ። ዛሬ ሌላ ነገ ሌላ ነው። ኦኬ። ዛሬ ያስለቀሰ ነገ ትስቅበታለህ። በቃ ሆነዋል። የተሰበረ ልብ ራስህ ነው የምትጠግነው እንጂ ሌላ ማንም አይጠግንልህም። ራስህ ብቻ ፈውሰው። ብቻህን ሆነ አዲስ ነገር እየፈጠርክ እኔ ማን ነኝ፣ አዶናይ ማን ነው እያልክ ስለ ራስህ እየተናገርክ አንተ ጎበዝ ነህ፣ አእምሮ ብሩህ አእምሮ አለ። በእንደዚህ አድርግ። ይህን ተጠቀምላለሁ። ቴንኪዩ። አመሰግናለሁ ስላዳመጥከኝ። ባካችሁ ሰብስክራይብ አድርጉ፣ ሼር አድርጉ። አዶናይ ጋር እንዲደርስልኝ እባካችሁ እለምናችኋለሁ። ይሄን አድርጉልኝ። አመሰግናለሁ።